በኬሚስትሪ ውስጥ የማይጠፉ ነገሮች ኦክሲዴሽን፣ ሪዳክሽን የሚባሉ ነገሮች ናቸው። እስቲ ዛሬ ምንድናቸው የሚለውን ነገር በቀላሉ እንነጋገር። በዙሪያችን ያሉ ነገሮች በሙሉ ቦርሳ፣ መጽሐፍት፣ መኪና፣ ጫማ፣ በምድራችን ላይ ያሉ ነገሮች በሙሉ የተሰሩት ከአቶሞች ነው። እነዚህን ቁሶች ወደ ውስጥ ቀረብ ብላችሁ ብታዩ እንደዚህ እርስ በርሳቸው የተያያዙ አቶሞች ታገኛላችሁ። አቶሞች እርስ በርስ የሚያያዙት በኬሚካል ሪያክሽን ነው። ለምሳሌ የምንመገበው ጨው ከሶዲየም እና ከክሎሪን አቶሞች የተሰራ ነው። በፔሪዮዲክ ቴብላችን ላይ ብናየው ሶዲየምን እዚህ ጋር እናገኘዋለን። እንደምታዩት የሶዲየም አቶሚክ ነምበር 11 ነው። ይህ የሶዲየም አተም ኒክለስ ቢሆንና በውስጡ ፕሮቶንና ኒውትሮን ቢኖሩ እነዚህን ደግሞ ኤሌክትሮንስ የሚሽከረከሩባቸው ኤሌክትሮን ሼል እንላቸዋለን። በውስጥ በኩል ያሉትን ሼሎች ኢነር ወይንም ኮር ሼል ስንላቸው፣ በውጭ በኩል ያለውን ኤሌክትሮን ሼል ደግሞ ቫላንስ ሼል እንለዋለን። በእነዚህ ሼሎች ላይ ሊኖሩ የሚችሉት የኤሌክትሮን ቁጥሮች መጠን የሚወሰነው በዚህ 2n² በሚለው ፎርሙላ ነው። ይህንን ፎርሙላ ዴቨሎፕ በማድረግ ሂደት ውስጥ በዋናነት የተሳተፉት ኒልስ ቦር፣ አልነር ሰመርፊልድ እና ኤርዊን ሽሮዲንገር ናቸው። የዚህ ፎርሙላ አመጣጥ ራሱን የቻለ ኢንትረስቲንግ ሳይንስ እና ስቶሪ ስላለው ከኳንተም ሜካኒክስ አመጣጥ ጋር አገናኝተን በሌላ ቪዲዮ እንነጋገራለን። ነገር ግን ዛሬ የምንነጋገርበትን ኦክሲዴሽንና ሪዳክሽን ሀሳብ ለመረዳት ይህን ፎርሙላ ማወቅ በቂ ነው። ለማንኛውም በዚህ ፎርሙላ መሰረት ኤን የኤሌክትሮን ሼል ደረጃ ሲሆን የመጀመሪያው ሼል በዚህ ፎርሙላ መሰረት 2 ኤሌክትሮኖች ይይዛል። ሁለተኛው ሼል 2 × 2² ስናደርግ 8 ኤሌክትሮን እንደሚይዝ ይነግረናል። ሶስተኛው ሼል 18 ኤሌክትሮን እንደሚይዝ ይነግረናል። ብቻ እንዲህ እያለ ይቀጥላል። ስለዚህ የመጀመሪያው ሼል 2 ኤሌክትሮን ይዛል፣ ሁለተኛው ሼል 8 ኤሌክትሮን ይዛል፣ ሶስተኛው ሼል 18 ኤሌክትሮን ይዛል። እንዲህ እያለ ይቀጥላል። ወደ ሐሳባችን ስንመለስ ሶዲየም 11 ኤሌክትሮንስ ሲኖሩት አሁን ባየነው ኤሌክትሮን ኮንፊግሬሽን መሰረት የመጀመሪያው ሼል ላይ 2 ኤሌክትሮን ሲኖሩታል። ሁለተኛው ሼል ላይ 8 ኤሌክትሮን ሲኖሩት 2 እና 8 10 ይሆናል። ያለው 11 ኤሌክትሮን ስለሆነ የቀረችው 1 ኤሌክትሮን በሶስተኛው ሼል ላይ ለብቻዋ ትቀመጣለች ማለት ነው። ወደ ክሎሪን ስንመጣ ያሉት ኤሌክትሮንስ ብዛት 17 ሲሆን የመጀመሪያው ሼል ላይ 2 ኤሌክትሮንስ፣ ሁለተኛው ሼል ላይ 8 ኤሌክትሮንስ፣ የቀሩት 7 ኤሌክትሮኖች ደግሞ ሶስተኛው ሼል ላይ ይቀመጣሉ እንደማለት ነው። እዚህ ጋር አንድ ኦክቴት ስለሚባል የኬሚስትሪ ህግ ልንገራችሁ። ይህ ህግ የሚለን አቶሞች ስቴብል እንዲሆኑ በቫላንስ ሼል ወይንም የመጨረሻው ሼላቸው ላይ 8 ኤሌክትሮንስ ሊኖራቸው ይገባል ይላል። በተለይ በፔሪዮዲክ ቴብል ላይ የኤስ ብሎክ እና የፒ ብሎክ ኤሌመንትስ የሚመሩት በዚህ ህግ ነው። ይህንን ነገር ለመጀመሪያ ጊዜ ዲስከቨር ያደረገው ጊልበርት ሉዊስ ሲሆን ሞር ከሐሳቡ ጋር ሪሌት ማድረግ ከፈለጋችሁ ይህንን ሐሳብ ሪቪል ያደረገበትን የመጀመሪያው በ1916 የጻፈውን ዘ አተም ኤንድ ሞለኪውል የሚለውን ጽሑፉን ጎግል ላይ ሰርች አድርጋችሁ ማግኘት ትችላላችሁ። ለማንኛውም ቅድም እንዳልነው ክሎሪን በቫላንስ ሼል ላይ 7 ኤሌክትሮን ሲኖሩት ሶዲየም በአንጻሩ 1 ቫላንስ ኤሌክትሮን ብቻ ነው ያለው። ስለዚህ በኦክቴት ሩል መሰረት ስቴብል ለመሆን በቫላንስ ሼላቸው ላይ 8 ኤሌክትሮንስ ሊኖራቸው ስለሚገባ ሪያክሽን ሲያካሂዱ በሶዲየም ቫላንስ ሼል ላይ ያለችው ቫላንስ ኤሌክትሮን ወደ ክሎሪን ትራንስፈር ትሆናለች። ይሄም ሁለቱም አቶሞች በቫላንስ ሼላቸው ላይ 8 ኤሌክትሮንስ እንዲኖርና ስቴብል እንዲሆኑ ያደርጋቸዋል። እንግዲህ ይህ ሪያክሽን እየነገረን ያለው ይህንን ነው። ለምሳሌ የሶዲየምን ኬዝ ለብቻ ብናየው በዚህ ሪያክሽን ሶዲየም 1 ኤሌክትሮን ጊቭ አፕ አድርጎ ወደ ፖዚቲቭ አዮን ተቀይሯል። እዚህ ጋር ሶዲየም አዮን ፖዚቲቭ የሆነው ኤሌክትሮን ጊቭ አፕ ስላደረገ፣ ኤሌክትሮንስ ደግሞ ኔጋቲቭ ስለሆኑ ኤሌክትሮን ሲለቅ ሞር ፖዚቲቭ ነው የሚሆነው ማለት ነው። በአንጻሩ በዚህ ሪያክሽን ላይ ክሎሪን ኤሌክትሮን ተቀብሎ ወደ ኔጋቲቭ አዮን ተቀይሯል። አሁንም እዚህ ጋር ክሎሪን ላይ ኔጋቲቭ ያደረግነው ኤሌክትሮን ስለተቀበለ፣ ኤሌክትሮን ደግሞ ኔጋቲቭ ስለሆነ ኤሌክትሮን ሲቀበር ሞር ኔጋቲቭሊ ቻርጅድ ስለሚሆን ነው። ልክ እንደዚህ አድርገን የእያንዳንዳቸውን ኬዝ ለየብቻ በትነን እያንዳንዳቸውን አቶሞች በሪያክሽን ውስጥ የሆኑትን በዚህ መንገድ ስንጽፍ ሃፍ ሪያክሽን እንለዋለን። ስለዚህ በዚህ ሪያክሽን ላይ ሶዲየም ኦክሲዳይዝድ ሆነ እንላለን። ኦክሲዴሽን ማለት ኤሌመንትስ ኤሌክትሮን ሉዝ የሚያደርጉበት ሪያክቲቭ ፕሮሰስ ነው። ክሎሪን በአንጻሩ ሬዲዩስድ የሆነ ሲሆን ሪዳክሽን ኤሌመንትስ በኬሚካል ሪያክሽን ውስጥ ኤሌክትሮን ጌን የሚያደርጉበት ፕሮሰስ ሲሆን ኤሌክትሮን ኔጋቲቭ ቻርጅ ያለው በመሆኑ ኤሌክትሮን ጌን ሲያደርጉ ቻርጃቸው ሞር ኔጋቲቭ ስለሚሆን ሬዲዩስድ ሆኑ እንላለን። ስለዚህ በዚህ ሪያክሽን አንዱ ኦክሲዳይዝድ አንዱ ሬዲዩስድ ስለሚሆን የዚህን አይነት ሪያክሽኖች ኦክሲዴሽን ሪዳክሽን ሪያክሽን ወይንም ሪዶክስ ሪያክሽን እንላቸዋለን።